እኔ ያለ ዛሬም ቤቱን አላውቀውም የገብርኤልና አባቴ ግን ከልጅነት ጀምሮ እስከ እውቀት ሊመታን እንኳን ሲፈልግ ገብርኤልን ካለ እንደሚጨርሰን ስለምናውቅ እንሄዳለን። ቤታችን በገብርኤል እንትን እያለ የመጣ ነውና ሹፌር ነኝ። ሹፍርና ደግሞ ሚኒባስ ነዳለው፣ ክሬን ኦፕሬተር ነኝ፣ ፒካፕ ነዳለው፣ የመንግስትም የግልም ነዳለው። የግል መኪና አለኝ፣ የመንግስትም ነዳለው። ያልሄድኩበት ሀገር የለም። እና ግቢ ውስጥ ሴቶች አሉ፣ 90% ሙስሊሞች ነው ያሉት። እንደገባው የምታወቅ በመንፈሳዊ መዝሙር ነው የምከፍተው። በቃ መጣች የሚባለው ህይወት ማለት ነውና እቺ ሴት ታደርግብኛለች የምላት ሴት እኛ ግቢ ውስጥ አልነበረች። ከዛ አዲሱ ለበሰ ጋር ነበር የምሰራውና ከአርከበ ሲመጣ 22 ካርድ ይዤ መጣሁ ቤቴ ማለት ነው። ወረቀቱን ይዛ ከዛ በወረቀት ቤት ይሆናል እንዴ ስትለኝ ጠብቂ አልኳት። አንደኛ ጎፋ ላይ ወጥቶ ባለ 2 መኝታ ቤት 30 ሺህ ብር አከራይታ እኛ ግቢ ውስጥ ተከራይታ ገባች። ከዛ በኋላ ነው ፕሮሰሱ የጀመረው ማለት ነው። እንግዲህ ያደረኩላት ነገር ሁሉ የሚሆኑ ገዳይ ሆነች ማለት ነው። እና ከዛ ፕሮሰስ ማድረግ ጀመረች። እኔ ፋይፍ ይላለኝ ልጇ ደግሞ እስራኤል ላለው በጣም ተገፍቶ የሞተ ድክም ያለ መኪና ነው ያለው። እኔ ደግሞ የመንግስት ቀን እሰራለሁ። ክሬን ኦፕሬተር ማለት መኪና የሚያነሳ አፈር የሚገለብጥ ምናምን ነው። የሴት ጀግና ነኝ እግዚአብሔር ይመስገን። ያላባ 3 ልጅ አሳድጋለሁና ልጄ ፕሮሰስ ላይ ነው ያለው። የመጀመሪያ ልጄ እህቴ ትወስድልኝና ፓንቱን በገመድ ነው የወሰዱት። በረጅም እንትን ላይ ከበረንዳው ላይ ከተሰጣበት ኤምባሲ እንደገባ ስሙ እንደተጠራ ነው ዲስኳሊፋይድ የተባለው ማለት ነው። ከዛ በቃ ብዙ ገዳማት የሚልሽ ተሳሰራለሁ። ግን ገዳም ሲሄድ ድንጋይ ይዤ እመጣለሁ። እምነት ይዤ እመጣና በረንዳይ ላይ የግቢያችን መለያ ላይ እንዳታሳልፋቸው ልጆቼ ላሳልፍ እንዳታሳልፋቸው ከዚህ ካለፈ ይገሉኛል ሁሌም ብዬዳለሁ። የትም ዘበር ብቻ ነው ያልመጣሁትና ጻርቃኔ እመላለሳለሁ። የጻርቃኔ መኪና ነው ሚኒባሱ። እህቴ ጻርቃኔ በር ላይ ነው እገዛልሻለሁ ብላ ቃል ገብታልኝ የገዛችልኝና ጻርቃኔ እመላለሳለሁ። ጻርቃኔ መታወቀው ድንጋይን በነጠላ ተሸክሜ ከበሬ እንዳታሳልፊ ነበር የምለውና ይሄን ማለፍ ሲያቀታቸው የጋራ ፖል አለን ቆሻሻ ማስቀመጫ እዛ ጋር ሰገራ ተቋጥሮ ግቢ ማጽዳት ወደ 12 ሰዓት ተነስቼ አጸዳድቼ ነው የሁሉም ግቢ አጸዳድቼ የምንገናኝበትን ደሴት አጽድቼ ነው የምሄደው ወደ ስራዬና ቆሻሻው ልገለበስል ማዳበሪያውን አነሳሁት። ያን ሽታ አለበስኩት። ወንዶች መሃል ነው ሙሉ ስራዬ ሹፍርና ነው። ወንዶች መሃል መቀመጥ ሁሉ አልቻልኩም። በጣም ነው በቃ ስጠጋቸው ምን ይሉኛል አፍንጫቸውን ይዙ ነበር እና ይሄንን ይዘብርዳኝ አላቅህም። ስውሯ ማርያም ትባያለሽ አላቅሽም እባክሽ ድረሽልኝ አልኩኝ። ስውሯ ማርያም እንዴት ነው ማላቀሽ? እኔ ስትል ገዳም የሚሄድ ሴት ለምንድን ነው ያልመረጣችሁኝ? ካለመመረጥ አልመጣም አልኩኝና ቀበና ኪዳነ ምሕረት ተሳልሜ ቀዳሚ ቀን ስወጣ ወረቀት ይታደላል የስውሯ ማርያም ይላል። ወዲያውኑ በቃ ስልኬን ሰጥቼው ሄድኩትና ልክ የሷን ጸበል ስጠመቅ ሽታው ጠፋ። አመስግኑላት እኔላችሁ አመስግኑ እና የዛሬ አመት ነው መኪናው ሚኒባስ ነዳለሁ። እኔ በጣም ጠዋት 11 ሰዓት እነሳለሁ ልጆቼን ትምህርት ቤት አደርሳለሁ። ከ1 ሰዓት እስከ 2 ሰዓት ሰርቪስ ሰራለሁ በታክሲ። ከዛ መንግስት ሰራለሁ 11 ሰዓት ወጥቼ እስከ ምሽቱ 4 ሰዓት ታክሲ ነው የምሰራው። ይሄን ያቃጥላቸዋል። ከዛ ደግሞ መጥቼ ኮንትራት ብታጅራ ሄዳለሁ። በርበሬ ጭኜ መጥቼ ደግሞ ቀንጥሼ ራሴ እሰራለሁ እና ያቃጥላቸዋል። ለካ እኔ አላውቅም። 5 ሴቶች ናቸው አያናግሩኝም። ትዳር ነበረኝ። ትዳር ላይ የተሰራ መተት እኔን ገሉ እኔ ሞቼ ልጆቼ እንዲበተኑ እስር ቤት እንዲገባ ነው የተሰራ። ሁሉ በላሽ ጠጣች መኪና ስትነዳ እንዴት ናት እላለሁ። እዚህ ግቢ ግን ስገባ ግደላት ይለኛል አለ ቅዱስ ገብርኤል። የአባቴ ወዳጅ ነህና እባክህ ይሄን ሰውዬ ሳይገለኝም ምንም ሳልበላሽ ይልቀቀኝ አልኩኝ። ለቆ ሄደ። የት እንደሄድም አላውቅም። የኔ ትዳር የት እንደሆነም አላውቅም። ከዛ ከፍለ ሀገር ቡና ይዤ መጣሁ። ቡና ይዤ መጥቼ በረንዳ ላይ አጥባለሁ። በረንዳ ላይ አጥቤ እያሰጣሁ ባጠገቤ ነው እንዲያለፈችው እቺ አድራጊ ተብዬው ማለት ነው። መኪናዬን ማቆመው ሁሉ ለፊት አስፋልት ጫፍ ላይ ነው እንዲታየኝ ማለት ቆመች። አየኋት፣ ደርሳ ተመለሰች። በማግስቱ መኪናው እምቢ አለ። የእሷ ስራዬን ገብ ስራ ይዞ ይገባል። የኔ መኪና ግን ቆሟል። ደፍና 1 ዓመት ሞላኝ። እኔ በቃ ዘብሩዳኛ ነው አላውቅህም፣ ፈልገኝ በቃ አንተ ካልፈለግህ ምን ልገኝ እንደማልችል አውቄያለሁ አልኩት። ከዛ በመስሪያ ቤት ያለው ደግሞ መኪና ተገለበጠ። እግዚአብሔር ሰው ደግሞ ጳጉሜ 5 ነበር እኔ የምሄደው። እኔ አልሄድም ብዬ ሰውየው ልጅ ሰውየው ተገለበጠ እና እንዳልሆነ ሆነ። መኪናው መጣ፣ ጋራጅ ገባ። ሰውየው 1 ወር አገግሞ ሲመጣ 4 አይሱዙ ገባና የሚገባኝ እኔን ነው። ባይሰጡኝም ምን ይሻለኛል ብዬ የስላሴ ቀን ስላሴ ጽዋ ጠጣለሁ። የስላሴ ቀን እንደ ሐሳብ ሙሉ ሰራተኛ ሲሰበሰብ ተበድያለሁ። ይሄ መኪና ለኔ ሲገባኝ
አልተሰጠኝም። ለምንድን ነው ሴትነት ሴት ስለሆንኩ ነው ወይ 240 ሾፌር መሃል እንግዲህ አንድ ሴት ነኝ ብዬ ተናገርኩና ከዛ ሄደሽ ተናገሪ ጓደኞች ሄደሽ ክሰሲ ኖ ይሄ ክስ ዘብር ገብርኤል ጋር ካልደረሰ ፍቺ የለው። መኪና አንድ ዓመት ቆመ። ያሽኩት መኪና ተገለበጠ። አሁን አይሱዙ መጥቶ አልተሰጠኝም። ይሄው ደብዳቤ ጻፍኩኝ። ጧስ እነሳ ከቤቴ ማለት ነው። የዘብሩ ዳኛ አንተን የምታቀኝ ብዬ ስመጣ እስጢፋኖስ ጋር ተነሱ ተብለው ወርዷል ወደታች። አጣኋቸው ስመጣ ስልካቸውም ቢያለኝ በቃ አልፈቀድክልኝም ብዬ ስመለስ ፌደራል እየሮጠ መጣ። ተጓዝነሽ አለኛው እዛ ጋር አስወርደናቸው ነው ሂጂ አለ። አይ ፈቅደልኛል። ገባሁኝ ቁጭ አልኩኝ። ከዛ ወንድሜ እሱ ነበር ሲያስተምረኝ ነበርና ዛሬ ምንም ብስራት የሚሰማ ሰው ሁላ ያለ ይመስለኛል ይለኛል። ወደ እኔ ነው የሚያው እንዴ ዘብር ገብርኤል ምን ልታደርገኝ ነው አልኩ። ከዛ ጓደኞቼ እየሄዱ ከ7 የካቲት 7 ጀምሮ ክሰሻቸው ይሉኛል አለቆቼ። ዘብር ጋር ደርሶ ዓርብ ነው መልስ ካልሰጠኋቸው እውነት አምላክ የለኝም መልአክም ምንም አላመልክም። ግን የኔ መልስ ገብርኤል ጋር ነው ያለው። የሥራቱ በሙሉ ይፈታል፣ ሰንሰለቱ ይፈታል። ይሄን ጠብቁ አልኩኝና ዛሬ ነበር የሚሰበሰቡት። መልስ የሚሰጠው ለመኪናው ለማን እንደሚታደል ለማን እንደሚሰጥ መኪናው ዛሬ ነው የሚሰጠው። ሮብ ቀሪና ሐሙስ ይጃል። እኔ ቀድሜ ከቤተ ክርስቲያን መልስ ይመጣላችኋል እንጂ እኔ አልሰበሰብም። መልሱ ገብርኤል ጋር ነው ስለማምን ነው ብያቸው ወጣው። ይደወላል ሀገር ይደወላል ከቀን ጀምሮ ቅዱስ ገብርኤል ታበስረኝ ይሁን እንዴ ጸበልን ከተጠመቅኩ በኋላ ነው ይሄን ታሪክ የምሰማው አልኩኝ። አሁን ገብቼ ስመጣ አይሱዙ ተመድቦልሻል ተባልኩ። እና ርቀሽ ዓመት ስለቆየሽ 6 ወር አይደለም እዚሁ በዚህ መልስ ሰጠኝ። ይሄ ደብዳቤ እሱ በራሱ አልደረሰም። ነገር ራሱ አልጨረስኩም። ግን መኪናው ላይ ስቀመጥ ለካሱ መልስ ቀድሟቸው አብሮ ተሰብስቧል። ከዛ ደረጃው ይወጣ ገብርኤል አብራቸው ተሰብሰብ። እኔ ስብሰባው ላይ የለሁም። አንተ ነው መልሱን የምታውቀው አንተ ነህ። ስራትን ዛሬ እንደምትፈታ አምናለሁ፣ ድግምታቸውን እንደምትመታ አምናለሁ አልኩኝ። ዛሬ ይሄ መልስ ተሰጥቶኛልና ክብር ለገብርኤል።